ስለምትመጡ ሰዎች እንደ ማስጠንቀቂያ እንዲሆን ስለፈለኩ ነው። እኔ በጣም ነው የተጠቀምኩት። ለኔ ያቺ ሴት በጣም ፒቮታል እነሱን ከሚጎዳው በላይ ይሄ አስተሳሰብ እኛን ነው የሚጎዳው ብዬ ነው ማምነው። እና እንዴት ነው አሜሪካ ውስጥ ደግሞ አንድ የተማርኩት ነገር ምንድነው you need community okay የሆነ ሰላም welcome back to my channel by the way ቻናላችን በጣም ቶሎ እያደገ ነው ከጠበቅኩት በላይ በጣም አመሰግናለሁ almost 2500 ደርሰናል አሁን ጉዞ ወደ 5000 subscribe ካላደረጋችሁ subscribe አድርጉ share ያላደረጋችሁለት ሰው ካለ ይሄን ቻናል share አድርጉለት እንደምታውቁት እንግዲህ ጠቃሚ የሆኑ ሪሶርሶችን የተለያዩ ሐሳቦችን አንስተን ነው የምንወያየው እዚህ ቻናል ላይ don't miss out share and subscribe thank you በዛሬ ቪዲዮ actually እንደውንወያይበት የፈለኩት ከዚህ በፊት ቲክታክ ላይ አንስቼ የማቀውን ሐሳብ ነው ቲክታክ ላይ የምታውቁኝ ከሆነ ይሄ ቪዲዮ ትዝ ካላችሁ አቤል ምስራቅ የወቾ ጉድ ፖድካስት መስራች ኢትዮጵያም እየነበረ ከዛ እዚህ ከመጣም በኋላ በተለይ የዚህን ሀገር ጥቁሮችን አንስቶ የሚያወራቸው አንዳንድ ሐሳቦች ነበሩ ትንሽ ሂስትሪያቸውን ወይ ደግሞ እዚህ ያለውን ሲስተሚክ ሬሲዝም ምናምን ኮንሲደር ሳያደርግ ወይ ደግሞ ኢንቱ ኮንሲደሬሽን ሳያስገቡ ላይክ እነሱን ሰነፍ ስለሆኑ ነው ዘረኝነት የለም አሁን ምናምን የሚሉ አይነት አስተያየቶች ወይ ደግሞ እነሱን ዝቅ አድርጎ የሚያይ አይነት ሐሳብ ሲናገር ሰምቼ ቲክታክ ላይ ሐሳብ ሰጥቼ ነበር በዚህ ቪዲዮ አንደኛ እሱ ላይ ትንሽ ሞር ማውራት ፈለኩኝ because በቅርቡ እዛው ወቾ ጉድ ፖድካስት ላይ ጎስትን ኢንቫይት አድርገውት ያንን ሐሳብ አንስተው አውርተው ነበርና ጎስት በጣም ደስ በሚል በቃ አርክት ባደረገኝ መልኩ መልሶላቸዋል አብዛኛውን ጥያቄዎች ማለት ነው እና በጣም ማንኛውም መማር ስለዛ ነገር እውነት ከልብ መማር ለሚፈልግ ሰው በቂ የሆነ ኢንፎርሜሽን ሰጥቷል ብዬ አስባለሁ እኔ ማውራት የፈለኩት ዛሬ ምንድነው ለምንድነው ይሄ ቶፒክ ማተር የሚያደርገው ለኛ እንደ ኢትዮጵያውያን ስፔሻሊ አሜሪካ ውስጥ እንደምንኖር ኢትዮጵያውያኖች ለኛ ምን ይሰራልናል ለሚለው ነው ወይ ደግሞ በፊት ራሱ ቲክታክ ላይ ሰራው ቪዲዮ ላይ ኦኬ ታደኛ ምን አገባን እና ሚሉ ቪዲዮዎች ኮሜንቶች አይቼ ነበር ለምንድነው እንደዚህ ጊዜ ሰጥቼ እየሰራውበት ያለሁት እንዴት ነው እንደዚህ አይነት ጭፍን የሆነ አመለካከት ወይም ኦፕን ማይንድድ አለመሆን እንዴት ነው የኛን ኮሚኒቲ እንደ ኮሚኒቲ ሊጎዳው የሚችለው እነሱን ከሚጎዳው በላይ ይሄ አስተሳሰብ እኛን ነው የሚጎዳው ብዬ ነው ማምነው እና እንዴት ነው የሚጎዳው በተለይ ደግሞ አዲስ ለምትመጡ ሰዎች እንደ ማስጠንቀቂያ እንዲሆን ስለፈለኩ ነው ይሄ ቪዲዮ እንደዚህ አይነት አስተሳሰብ ይዞ ከኢትዮጵያ መምጣት ከዛ እዚህ ደግሞ ከመጡ በኋላ ያንን ይዞ መቀጠል በጣም በብዙ መንገድ ይጎዳቸዋል ብዬ አስባለሁኝ በጣም አንድ ቦታ ተከልላችሁ እንድትቀመጡ ብዙ ኦፖርቹኒቲዎች እንዲያመልጧችሁ ከሌሎች ጋር አብራችሁ መስራት እንዳትችሉ የሚያደርጋችሁ አይነት ባየስ ነው የሚሰጣችሁ አይምሮአችሁ ውስጥ ማለት ነው ስለዚህ እዛ ላይ ዲስከስ ማድረግ ፈልጋለሁ ትንሽ ኮንቴክስት ልሰጣችሁ ፈልጋለሁ እንድትጠነቀቁበትም ስለምፈልግ ነው እስከመጨረሻው እዩት ሐሳባችሁንም ኮሜንት ላይ ድሮፕ አድርጉልኝ ሙሉ ለሙሉ መስማማት ላይ ኖርብን ይችላል በርግጥ እና ስለ እንትኑም አይደለም አሁን እዚህ ገብቼ ሂስትሪ ማስተማር እንዲ ስለሆኑ ነው እኮ እነሱ ምናምን አይሬሲዝም አለ የለም የማለት ኢንተረስት የለኝም በዚህ ቪዲዮ ምክንያቱም ማንኛውም ሰው መማር የሚፈልግ ስለዚህ 2025 ነው በጣም ብዙ ኢንፎርሜሽኖች አሉ ዩቲዩብ ላይ በጣም ብዙ መጽሐፎች አሉ ማንበብ የሚቻለው እንዳልኳችሁ ኢቭን ጀስት የጎስትን ፖድካስት ራሱ ኤፒሶድ ብታዩት ብዙ ነገር ተማሩበታላችሁ ከመማር ደረጃ ማለት ነው ስለዚህ ቁጭ ብያውን እሱን ስለዛ የማስተማር እቅድ የለኝም እዚህ ቪዲዮ ላይ again cuz so waste of time መማር የሚፈልግ ሰው ብዙ ሪሶርስ አለ already ግን ምንድነው ማድረገው እዚህ ቪዲዮ ላይ ትንሽ ቀንጨብ አድርጌ በጣም ወሳኝ ምላቸው የወደድኳቸውን ፓርቶች ከዛ ኤፒሶድ አሳያችኋለሁ ከዛ በኋላ ግን እንዳልኳችሁ እዚህ ሀገር ስንመጣ ይሄንን አመለካከት መጣል አለብን ብዬ የማምንበትን ምክንያት ነው ማስረዳው ትንሽ ኮንቴክስት ለመስጠት ያህል ከዚህ በፊት ሰራውት ያልኳችሁን የቲክታክ ቪዲዮ ቲክታክ ላይ ላላያችሁት ትንሽ አሳይቻችሁ እሱን አይተን እንመለስ አቤል የሚባለው ልጅ ታውቁታላችሁ ወቾ ጉድ ፖድካስት ሆስት ነው በፊት ኢትዮጵያ ነበር አሁን በቅርቡ ደግሞ አሜሪካ መጥቷልና እዛ ፖድካስት ላይ የምታዩት ከሆነ አቤል he's a great guy I'm not coming for him ግን ሁሉ ጊዜ በጣም ይሄ የጥቁር አሜሪካኖችን እንትን በቃ ዲስሚስ ማድረግ እንትን ይላል አይገባውም በቃ that's what I got like ምንድነው ምትሉት ማምዛም ሆኖ በፊት አይ በቃ ሁሉም የራሱ ጥፋት ነው እንጂ እንትን ተይዞ አይደለም
ምንም አይነት ሲስተሚክ የሆነ ነገር የለም እነሱን የሚያስቆም በቃ ራሳቸው ወይ ሱሰኛነት ነው ወይ ደግሞ ስንፍና ነው ምናምን የሚል ነገር አለው። ከዛ ደግሞ እዚህ ደግሞ ሲመጣ በቃ ይሄውን መጥቼ ማንም እንትን የጠየቀኝ የለ ጥቁር ነው ብሎ የከለከለኝ የለ ኦፊስ ሲሄድ በትክክል ነው የሚያስተናግዱኝ ስራ ይዣለሁ ምናምን ስለዚህ በቃ ይሄ ዋይት ሱፕሪማሲ ምናምን ጭቆና የጥቁሮች የሚባለው ነገር የለም ብሎ ነው ብዙ ጊዜ የሚያወራው እና ለምንድነው ይሄንን ሐሳብ ያመጣው ሁልጊዜ ያናድደኛል ግን I understand ደግሞ አለማወቅ እንደሆነ ይገባኛል because ከላይ ስታዩት እንደ ኢሚግራንት እንደዛ ነው የምታስቡት ልክ ስትመጡ እናንተ ከሌላ ሀገር ነው የመጣችሁት ቋንቋ ራሱ በጣም ፐርፌክት ላትሆኑ ትችላላችሁ ግን የት ስቲል ስራ አግኝታችሁ ራሳችሁ መለወጥ ትችላላችሁ ስለዚህ ያንን ስታዩ እንዴ እኔማ እዚህ መጥቼ ራሴን ከቀየርኩኝ እነሱ በራሳቸው ስንፍና ስለሆነ እንጂ ራሳቸውን ከመለወጥ የሚያስቆማቸው ነገር የለምና ይሄ ሁሉ ዝም ብሎ የሚወራው ነገር ወሬ ነው ብላችሁ ነው የምታስቡት ከዛ ደግሞ ብዙ ቪዲዮዎች ምን መስታዩ ደግሞ እሱን የሚደግፍላችሁ ሐሳብ የሚያሰራጩን ፓርቶች አሉ ስለዚህ ራሳችሁን ቁጭ ብላችሁ የጀስ ከራሳችሁ ኤክስፒሪየንስ ተነስታችሁ ኦፒኒየን ቤዝድ እንትን ማድረግ ፎርም ማድረግ ሳይሆን ኮንሺየስሊ ሪሰርች አድርጋችሁ ሂስትሪውን ተምራችሁ then in general like how is social economic situations are like made or formed የሚለውን ነገር ቁጭ ብላችሁ ካላሰባችሁበት by default ከራሳችሁ ኤክስፒሪየንስ ተነስታችሁ ከምታዩት ተነስታችሁ እንደዛ አይነት ዲሲዥን ላይ ልትደርሱ ትችላላችሁ ስለዚህ I'm not coming for him I know this is like የብዙ ኢትዮጵያውያኖች ሀበሾች ችግር ነው understanding lack of understanding of this situation ማለት ነው ከዛ ተነስተን ignorant የሆነ comment እንሰጣለን ከዛ ተነስተን even በጣም harmful የሆነ ነገር ልናደርግ እንችላለን because እንደዚህ አይነት አስተሳሰብ ያላችሁ ሰዎች ነገ የስራውን እሱ ይዟል ነገ ያድጋል ማናጀር ይሆናል መቅጠር ይኖርበታል ወይ ሰዎች ከስሩ ያስተዳድራል so already እንደዛ አይነት bias ካለውና ካመነበት እነሱ ሰነፍ ናቸው እነሱ ሱሰኛ ናቸው ምናምን የሚለውን ነገር ከያዘ ነገር ሌላ ጥቁር ሬዙሜን ይዞ ቢመጣ ሌላ ነጭ ሁለት ሰዎች ቢመጡለት ማንን ፒክ የሚያደርግ ይመስላችኋል most likely ነጩን ነው ፒክ የሚያደርገው because just he already have bias so subconsciously he always will think ነጩ የተሻለ ፐርፎርም እንደሚያደርግ ስለዚህ that's why it's a lot dangerous so ኢትዮጵያ ነገር ግን እዚህ ያለን ሀበሾች having that kind of mindset ልጆቻችን the way we raise our kids is going to be affected በዛ bias ማለት ነው then the way we're going to interact with the world as well ስራ ላይ እንዴት ነው የምናደርገው የሰዎች opportunity ልንዘጋ እንችላለን እኛ ራሳችን we will be the main one like the racist one because we have this kind of bias ማለት ነው እንዳያችሁት ነው እንግዲህ ዲቴይልድ የሆነ ቪዲዮ አልነበረም ነገር ግን ሐሳቤን ሰጥቻለሁ ዋናው ሐሳቤ እዛ ቪዲዮ ላይ ምንድነው አንደኛ ፐርሰናል በሆነ ኤክስፒሪየንሳችን ተነስተን whole community ስንት history ያለው ስንት ኮንቴክስት ያለው እና ሲስተሚክም ሂስቶሪካልም ኮንቴክስት ያለውን ማህበረሰብ ጭፍልቅ ማድረግን በቃ እኔ ጋር ስላልደረሰ እነሱ ማልደረሰባቸው ማለት ነው ብለን ኮንክሉዥን መድረስ የለብንም because እኛ as an immigrant የተለየ ኤክስፒሪየንስ ነው obviously የሚኖረን ከነሱ ማለት ነው ምክንያቱም እነሱ እዚሁ ከልጅነት ጀምሮ እዚህ ሲስተም ውስጥ ነው ያደጉት በብዙ ነገር already ህይወታቸው ታስሮ ነው adulthood የሚደርሱት ማለት ነው እኛ ግን fresh እድል ነው እየተሰጠን ያለው ህይወትን እንደ አዲስ ለመጀመር ማለት ነው እዛ ሚዝን ነገር ሁሉ የቤተሰብ ጣጣ በሉት ምን በሉት ትተን ነው ወይ ደግሞ like ሰፈር ውስጥ የነበረን ባህሪ ሊሆን ይችላል reputation ሊሆን ይችላል ሁሉን ትተን እንደ አዲስ ነው መተን እዚህ ምን ጀምረው ለዛ ነው ብዙ ኢትዮጵያ ውስጥ ስራ የሚመርጥ የነበረ ሰው ወይ ስራ የሚነቅ ማይሰራ ምናምን እንደምንም አሜሪካ ሲመጣ ግን በቃ ስራ ሳይነቅ ምን ሲል ጎበዝ ሰራተኛ ሆኖ ተለውጦ ሌላ ሰው የሚሆን ሁሉ ጊዜ አለ በተለይ ለኢሚግራንቶች because it is a new environment እና አዲስ ነገር ስለሆነና አዲስ ቻንስ እየተሰጠን ስለሆነ ለነሱ ግን that is not the case መጥፎ ሰፈር ውስጥ ተወልደው እዛው ወንጀሉን ያዩ ምን ያዩ ድህነትን ያዩ ያድጋሉ ከዛ በጣም በልጅነት ወይ ወንጀል ውስጥ በትንሽ ነገር ሊሆን ይችላል ወይ እስር ቤት ይገባሉ ከዛ ሜቢ ታሪካቸው like criminal historyያቸው ይበላሻል ከዛ በኋላ ስራ ማግኘት አይችሉም ስለዚህ እዛ ሳይክል ውስጥ በጣም በያንግ ኤጅ ነው የሚገቡት ስለዚህ
እኛ እዚህ መተን አዳልት ሆነን በነፃ ኢትዮጵያ ውስጥ ተምረን ሊሆን ይችላል አብዛኛው ተምሮ ይመጣል አይደል ነፃ ነው ኢትዮጵያ ደግሞ የመንግስት ትምህርት ቤት እሱን ተምራን ነው የምንመጣው ከዛ እንዳልኳችሁ እዚህ ደግሞ መተን ታይት የሆነ ኮሚኒቲ ያለን የኢትዮጵያ ኮሚኒቲ ውስጥ ገብተን ስራ ያስይዙናል ምናምን ብቻ መስመር እንይዛለን so that is very different የኛ ኤክስፒሪየንስ ከነሱ በጣም ነው የሚለየው ይሄ ማለት እኛ ከነሱ እንሻላለን ማለት አይደለም ወይ ደግሞ እነሱ somehow ዝቅ ያሉ ናቸው ማለት አይደለም so ያ ነበር ሐሳቤ ሁለተኛ ደግሞ እዚህ ሀገር ሬሲዝም አለ ሲባል especially ለነሱ በቃ like ልክ ስትወጡ ጥቁር ምናምን ተብሎ የሆነ ሰው ይገላቸዋል ወይ ደግሞ እናንተና እናስተናግድም ይላል ማለት አይደለም ሲስተሚክ ነው ሲስተም ውስጥ ነው ያለው ለብዙ ጊዜ ሂስቶሪካሊ እነሱ ሲስተሚክ በሆነ መንገድ ቤት መግዛት እንዳይችሉ ሀብት ማፍራት እንዳይችሉ መማር እንዳይችሉ እየተከለከሉ ነው እስከ ቅርብ ጊዜ ያለፉት ማለት ነው ይሄ ደግሞ በህግ ደረጃ ቆሞ ሊሆን ይችላል ግን ስቲል ያኔ የነበሩ ሰዎች ልጆች ስቲል አሉ ሶ ይሄ ባየስ ስቲል አይምሯቸው ውስጥ አሉ ብዙ አክቹሊ ጥናት ተደርጎ የተረጋገጠ ነገር ነው ይሄ እኛ ስለተገጠመን ስላልገጠመን ምንክደው ነገር ምናምን አይደለም ኦኬ ብዙ ሪሰርች የተደረገበት ነገር ነው ከዚህ በፊትም ጠቅሻለሁ ቲክታክ ላይ ለምሳሌ አንድ ትልቅ ሪሰርች የተካሄደው ምንድነው ጥቁሮች ስም ላይክ ብዙ ስም ለአንድ ስራ አፕሊኬሽን ሬዙሜ ገብቶ ነበርና እንዳልኳችሁ አሁን እዚህ ሀገር እንደምታውቁት የወንጀል ታሪክ አላችሁ ማለት ሂስትሪያችሁ ላይ በጣም ስራ ማግኘት ከባድ ነው ሶ ምን አደረጉ የነጭ ሰው ስም ምናም ፕሮፋይል አድርገው ፎቶ ይኖር አላውቅም ግን ስም የነጭ ስምና የጥቁር ስም በጣም ያስታውቃል እዚህ ሀገር ሶ የነጭ ስም አድርገው እና የጥቁር ስም አድርገው ነጮቹ የወንጀል ታሪክ አላቸው ጥቁሩ ደግሞ ምንም የወንጀል ታሪክ የለውም ሶ አፕሊኬሽን የተለያዩ ካምፓኒዎች አስገብተው ማንን ይመርጣሉ ነው ሶ እንደ ትክክለኛው ቢሆን መመረጥ ያለበት ምንም የወንጀል ታሪክ የሌለው ሰው ነው ነገር ግን በዚህ ጥናት ውስጥ ያገኙት ምንድነው አክቹሊ ነጭ ሆኖ ወንጀል ታሪክ ያለው ሰው ጥቁር ሆኖ ምንም ወንጀል ከሌለው ሞር ተመርጧል ይሄ ማለት the same experience the same የትምህርት አይነት like controlled research ነው ማለት so እንደዚህ አይነት ብዙ ሪሰርቾች ተሰርተዋል ምን ያህል አሁን ያለው ሲስተም still because ሰው ነው የሚሰራው አይደለ so እዛ ሰው ውስጥ ደግሞ ልክ አሁን ዳአቤል አይቷቸው ጥቁሮች ወንጀለኛ ናቸው ጥቁሮች ሱሰኛ ናቸው ብሎ እንዳለው እንደዛ አይነት ባየስ ያላቸው ሰዎች ናቸው እዚህ መስሪያ ቤት ውስጥ የሚሰሩት ኢንተርቪው የሚያደርጉት ምን የሚሉት ስለዚህ ቀድሞ ጥቁር መሆኑን ሰው የሆነ ሰው ሲያዩ ቀድሞ የሚወስኑት ነገር አለ አይምሯቸው ውስጥ ሶ ይሄ ደግሞ ሲስተሚክሊ ይጎዳቸዋል እነሱን ማለት ነው ሶ ይሄ ማለት ነው አሁንም ወንጀል አለ ስንል ሬሲዝም አለ አሁንም ስንል ማለት ነው ሶ ይሄንን ነበር ሐሳብ ማስተላለፍ የፈለኩት ብዙ አልገባበትም ብዬ ነበር ገባውበት ኤኒዌይ ግን ትንሽ again more demo context ለመስጠት ያህል ጎስት እዛ ፖድካስት ላይ ካወራቸው የወደድኳቸው ዋና ምላቸው ትንሽ አይተን እንመለስ ፕሪዝን ፖፑሌሽኑ ለምሳሌ አሁን ከህዝቡ ጋር ስለሚያጠፉ ነው ጥቁሩ ኦፍ ኮርስ አስጨርስ በርስ ላይ ፖሊስ አይጠራም ለምን ታውቃለህ አንተን ዝም ብዬ ብቻ ለተራ ነገር ብዬ ፖሊስ ጠርቼብህ like nothing ልትሞት ይችላል like nothing ሊገሉ ይችላል እንደውሻ why do you think ጥቁርን ብሩታሊ የገደለ ፖሊስ እስካሁን ድረስ ኮንቪክት አይደረግም ለምንድር አይታሰርም ሶ እንዳያችሁት ነው እንግዲህ እዛ ኤፒሶድ ላይ ብዙ ነገር አንስተው ኢንተረስቲንግ ነገሮች አንስተው ተወያይተዋል እንዳልኳችሁ ጎስትን በቃ በጣም በሚያረካ መልኩ he is very knowledgeable by the way በጣም ነው ያደነኩት በደንብ እንዳነበበ በደንብ ሪሰርቹን እንደሰራ ያስታውቃል which is amazing okay ብድግ ብለን የሆነ ነገር ስለተሰማን ሳይሆን አንዳንዴ we have to be open minded ከዛ ሪሰርች ማድረግ ማንበብ መማር ጥሩ ነው ገባችሁ will make you a better person to be honest ሌላ ግን ኢንተረስቲንግ ነገር ያነሱት I don't know ከዚህ ጋር ያያዝ ግን ሳላነሳ የማላልፈው አንድ ኤፒሶዱን ካያችሁት እዚህ ላይ አላስገባውትም ግን እዛ ላይ ከበረከት ጋር በጣም ሲከራከሩበት የነበረ ሐሳብ ምንድነው ወይ ደግሞ ወደ መጨረሻ አካባቢ መጣው ምንድነው ሲያስረዳው ቤኪ መጨረሻ ላይ ምን አለ እንዴ እኔ በቃ የሆነ ነገር እኔን ካልጎዳኝ ምን አገባኝ ዝም ብዬ ነው በቃ ምን ወረው ወይ ደግሞ ስራዬን መሰራው ለምንድነው I think ጥቁሮች ላይክ የሆነ ነገር ሲያዩ አግሬሲቭ ይሆናሉ ማን በሚለው አንስተው ነውና የጎስት ሐሳብ ነው አግሬሲቭ የሚሆኑት ያ ነገር መሆን የለበትም ብለው ስለሚያምኑ ነው እኛን ይሄን ማይጎዳን አብዛኛው ኢትዮጵያዊ ምን አገባኝ ብሎ ስለሚያልፍ ነው ብሎ ሲል በረከት ያ እኮ ኦፍ ኮርስ ምን አገባኝ ሚል ሐሳብ አነሳና እኔ በዚህ አላምንም እንደ human beings ማለት ነው እንደ ሶሳይቲ የሆነ ነገር
እኛ ላይ እስካልደረሰ ድረስ አያገባንም ካልን ምንም አይነት ፕሮግረስ አናደርግም ማለት ነው እንደ ሰዎች በጣም መጥፎ የምንላቸው ታሪክን ስናይ ባርነት በሉት የተለያዩ መጥፎ ነገሮች ማለት ነው የቆሙት ምክንያት ያ ነገር ማያገባው ሰው ራሱ ያልነካው ሰው ራሱ ይሄ መሆን የለበትም ብሎ ስለታገለ ነው እንጂ ኦኬ እኔ እስካልደረሰብኝ ካለ መቼም ነው እንደዛ ነገሮች የማይቀሩት መቼም ነው እንደ ሂውመን ቢንግ እንደ ሶሳይቲ ፕሮግረስ የማናደርገው ማለት ነው so it is an interesting kind of idea አይደለ so እኛም ኢትዮጵያ ውስጥም ሆነ እዚህም ውጪ ሆነን እንደ ኮሚኒቲ ስንኖር የሆነ ነገር እኔን እስካልጎዳኝ ድረስ እዚህ ጋር ወንድሜን እህቴን ሲጎዳት ባይ አያገባኝም ምናምን የሚል አመለካከት እንደ ኮሚኒቲ ዊክ ነው የሚያደርገን በጣም ደካማ ነው የሚያደርገን ግን እኛን ባይነካንም ግን ፕሪንሲፕል ነው ሊመራን የሚገባው ላይክ እኛ የሆነ ነገር ጎድቶናል አልጎዳን የሚለው ሳይሆን ፕሪንሲፕል ነው ባይ ፕሪንሲፕል ዘረኝነት ትክክል አይደለም ስለዚህ እኔ ላይ ባይደርስ እንኳን ሌላ ጥቁር ላይ ከደረሰ እቃወመዋለሁ ገባችሁ ሌላም ነገር የሆነ ነገር መጥፎ ከሆነ መጥፎ ነው ጥሩ ከሆነ ጥሩ ነው እንጂ የሆነ ነገር አይቼ ማለፌ ወይ አለ ማለፌ እኔ ላይ መድረስና አለ መድረሱ አይደለም የሚወስነው እኔ ያለኝ ፕሪንሲፕል ነው የሚወስነው ሶ የእንደዛ አይነት እንደ ኮሚኒቲ እንደዛ አይነት አስተሳሰብ ቢልድ ካላደረግን በስተቀር ጠንካራ የሆነ ኮሚኒቲ ራሱ ቢልድ ማድረግ አንችልም anyway I digress so ወደ ዋና ማውራት ወደ ፈለኩበት ሐሳብ ልግባ እንግዲህ ከ10 ደቂቃ በኋላ I did a whole tour just you know context ልሰጣችሁ ስለፈለኩ ነው so እንዳልኳችሁ በዚህ ቪዲዮ ፎከስ ማድረግ የፈለኩት ታዲያ ምን አገባን ወይ ደግሞ ምንድነው እኛን የሚጎዳን ወይስ የሚጠቅመን ይሄንን ቶፒክ አንስተን መወያየታችን ወይ ደግሞ ትክክለኛ ሂስትሪውን ማወቃችን ትክክለኛ አመለካከት እዚህ ነገር ላይ መኖሩ ምንድነው የሚጠቅመን ወይ ደግሞ ምን አገባን ሚለው ማለት ነው እውነት ለመናገር የመጀመሪያው ምን መሰላችሁ ይሄ አስተሳሰብ እኛ ጋር መኖሩ you know unfortunately ሀበሾች ብዙ ጊዜ በጣም ንቀት አለብን በቃ to be honest like ሌሎች ጋር ማለት ነው የዚህ ሀገር ጥቁሮች like everybody but ነጮችን ነው እንጂ ሌላ like የዚህ ሀገር ጥቁሮች በሉ ሌላ አፍሪካውያኖች በሉ ኤዥያኖች በሉ ምን በቃ ሁሉንም የሆነ የመናቅ ነገር I don't understand ለምን እንደሆነ to be honest it is crazy like please because ምንም ከሌላው የተሻለ የሚያደርገን ነገር ምናምን ኖሮ አይደለም ግን just somehow በጣም ንቀት አለ so ስለዚህ ይሄ ምንድነው የሚያደርገን ራሳችንን ከሌሎች like አግለን እንድንቀመጥ በቃ ወይ ራሳችን ኮሚኒቲ ውስጥ ብቻ ነው የምንሆነው ካለፈ ደግሞ እንዳልኳችሁ በቃ ነጮች አካባቢ ለመጠጋት ነው እንጂ ምን ሞክረው ከጥቁሮች ጋር ገብቶ የተለያየ like ኮሚኒቲ አክቲቪቲ ውስጥ ለመሳተፍ ከሌሎች ወይ ኢሚግራንት በሚል ኮሚኒቲ ለመሳተፍ አንሞክርም አሜሪካ ውስጥ ደግሞ አንድ የተማርኩት ነገር ምንድነው you need community okay የሆነ ግሩፕ ውስጥ መሳተፍ መቻል አለባችሁ ስራ በሉት ለምሳሌ አሁን ኮርፖሬት ውስጥ መግባት የምትፈልጉ ከሆነ በጣም የተለያዩ ግሩፖች አሉ ላይክ ሴት በመሆናችሁ ለምሳሌ ኦኬ የሴቶች የተለያየ ግሩፕ አለ እዛው ውስጥ መሳተፍ በጣም ይጠቅማችኋል ጥቁር ሴቶች ደግሞ አለ እዛው ውስጥ መሳተፍ ይጠቅማችኋል ኢሚግራንቶች አለ መሳተፍ ይጠቅማችኋል ቢዝነስ ደግሞ the same thing like grant የተለያዩ ግራንቶች አሉ ሎኖች አሉ የተለያየ በእንደዚህ በግሩፕ ማለት ነው የተለያዩ ፕሮግራሞች ወርክሾፖች ፍሪ ሪሶርሶች አሉ በእንደዚህ ግሩፖች ማለት ነው ሶ እነዚህ ግሩፖችን ራሳችሁን አይደንቲፋይ ከነሱ ጋር ካላደረጋችሁ እነዚህ ነገሮች ፈልጋችሁ አትሄዱም ማለት ነው እነዚህ ነገሮች ደግሞ ፈልጋችሁ የዛ አካል ካልሆናችሁ ከብዙ ነገር ነው የምትጎሉት ከብዙ ነገር ማለት ነው ምክንያቱም አንደኛ ብዙ ኔትወርክ አይኖራችሁም because እንዳልኳችሁ ነው ወይ እዛው ሀበሻ ኮሚኒቲ ውስጥ ካላችሁ እዛው ሀበሻ ኮሚኒቲ ውስጥ የሚታወቅ ነገር ብቻ ነው ልታውቁ የምትችሉት ከዛ ደግሞ ነጭን ብቻ ከዛ ካለፈ ከነጭ ጋር ብቻ ለምን የምትፈልጉ ከሆነ I hate to break it to you ግን ነጮች they will not care about you okay yes nice ሊሆኑላችሁ ይችላሉ ፊታችሁ ላይ ሊስቁላችሁ ይችላሉ ምናምን ግን when it comes to sharing resources they're not going to be the one doing it okay ቁርጣችሁን ወቁሱን so ብዙ ጊዜ በጣም ዌስት እናደርጋለን ታይማችንን በቃ ከነሱ ጋር የሆነ የምናገኝ ይመስለናል አቅሙ ያለው እነሱ ጋር ስለሆነ ምን ስለሆነ ግን trust me አቅሙ ያለው እንደኛ ካለ ትናንሽ ከሆነ ከኛ እኩል ለማደግ እየሞከረ ያለ ኮሚኒቲ ጋር ነው ምክንያቱም እዛ አንደኛ ተመሳሳይ ጀርኒ ውስጥ ነው ያለው እንደኛ ሁለተኛ ደግሞ የተለያየ ለኛ የሚጠቅም አይነት ሪሶርስ ኢንፎርሜሽን ሊኖረው የሚችለው
እዛ ጋር ነው እኔ በጣም ነው የተጠቀምኩት እንዳልኳችሁ ወጣ ብዬ ከኢትዮጵያ ኮሚኒቲ ከዛ ነጭ ካልሆኑ ኮሚኒቲዎችም ጋር መቀላቀል መቻል ኔትወርክ ማድረግ የተለያዩ ግሩፖች ውስጥ መግባቴ አሜሪካ ውስጥ በጣም ጠቀሙኝ ከምላቸው ነገሮች አንዱ እሱ ነው ምክንያቱም ኮርፖሬት ካሪየር የራሱ ብትሉ ስገባ በኢንተርንሺፕ ነው የገባሁት ነገር ግን ከገባው በኋላ ላይክ በጣም የጠቀሙኝ ሰዎች ጥቁር ኮወርከሮች ናቸው ምክንያቱም በቃ ፍሪ ሆነው ለምሳሌ ለረጅም ጊዜ እኔ ላይክ ፕሮሞሽን መጠየቅ እንዳለብኝ እኔ አላቅም ነበር ገባችሁ በቃ እሰራለሁ ጊዜው ሲደርስ ፕሮሞት ያደርጉኛል ምናምን ብዬ አስቤ ነበር ማለት ነው የምሰራውና አንድ ጥቁር ልጅ ተዋወቅኩ እዛው ካምፓኒ ውስጥና she was like oh ምን ያህል ሆነሽ እዚህ ካምፓኒ like 2 አመት ከምናምን she was like እንዴ እና still analyst yeah ለምን አልጠየቅሻቸውም አይሚን አልሰጡኝ ምናምን so she was like no በጠየቅ አለብሽ በተለይ እኛ በቃ እኛ ካልጠየቅን ለራሳችን አድቮኬት ጥቁር ስለሆነች ነው she identifies with me ገባሽ እኔም ሌላ ጥቁር ሴት ነኝ ስለዚህ ትቀበለኛለች ትቆረቆረልኛለች basically because we have something in common that is another thing about them እኛንን እንጂ ማራቅ ምን ፈልገው ብዙ ሰዎች በተለይ ከኛ ውጪ የሆነ like ከራሳቸው ውጪ ወይ ከጥቁሮች ሰርክል ውጪ የሆነ ቦታ ስትገናኙ ልክ ነጭ የሆነበት ሀገር ውስጥ ሌላ ሀበሻ ብታዩ እንደምታዩት ነው ብዙ ሌላ ጥቁሮች even ጥቁር አሜሪካም ሆኑ ካሪቢያን ሆኑ ሌላ አፍሪካውያን ሆኑ ብዙ ጊዜ obviously እንደየሰው ይለያያል ግን ብዙ ጊዜ ልክ እንደ ራሳቸው ሰው ነው አይደንቲፋይ የሚያደርጉት ከናንተ ጋር ስለዚህ ኮኔክት ማድረግ ይፈልጋሉ ሊያግዟችሁ ይፈልጋሉ ይቆረቆሩላችኋል so keep that in mind ግን ማይንዳችሁ ዝቅ ከሆነ ገና ለገና ጥቁር ናቸው ስለዚህ ሱሰኛ ናቸው ወንጀለኛ ናቸው ምናምን የሚለውን ነገር አይምሯችሁ ስሞልታችሁ ከመጣችሁ አትቀርቧቸውም ማለት ነው እነሱን ርቃችሁ እዛ ባብና ኬቪን ምናምን ጋር ነው like ለመጠጋት የምትፈልጉት ነጭ ጋር like ሄሊ ምናምን ነው እሷን ነው የምትፈልጉት እነሱ ደግሞ they don't care about you እንዳልኳችሁ so ለኔ ያቺ ሴት በጣም pivotal ነበረች እንትኔ ላይ ማለት ነው like career ላይ so በደንብ ነው ቁጭ አድርጋ ያስረዳችኝ ይልሽ ራስሽ አድቮኬት ካላደረግሽ especially ለኛ ለጥቁሮች ኢሚግራንቶች እነሱ አድቮኬት አያደርጉልሽም ስለዚህ መጠየቅ አለብሽ እሷ even like corporate ውስጥ usually ማንንም ደሞዙን አይነግራችሁም okay እዛ ግን she was like open with me like ደሞዟን በትክክል እኔ ይሄን አሁን ላይ የሚከፈለኝ because she was supervisor already so እኔ analyst so ከአንድ አመት በኋላ already promotion ጠይቄ ነበር ከዚህ ያህል ብር ወደዚህ ነው ሄደልኝ ከዛ ደግሞ ከዚህ ወደዚህ so ራስሽ መጠየቅ አለብሽ እንደዚህ አርጊ ብላ እያንዳንዷ ነገር የነገረችኝ እሷ ናት ከዛም በኋላ ብዙ ሌላ ቲም ውስጥ መግባት ስፈልግም ሴም ማረጋው ምንድነው usually relate ማረጋቸውን ሰዎች ነው የምፈልገው ወይ ጥቁሮች ወይ ኢሚግራንት የሆነ በሆነ ነገር connect ላረጋቸው የምችላቸው ሰዎች ምክንያቱም አሜሪካ ይሄ እንትን ነው ይባላል እንደ ድስት ነው በቃ ሁሉም ነገር ድንቹ ምንም እንደሚገባበት ብዙ ሰዎች ስላሉ you have to find ያንን የሚያገናኝ ከሰው ጋር ለመገናኘት የሆነ የሚያቀራርባችሁ ነገር መፈለግ አለባችሁ ሴት መሆናችሁ ሊሆን ይችላል ኢሚግራንት መሆናችሁ ሊሆን ይችላል ምናምን ያ ሞር ሰው ቦንድ እንድታረጉ ከናንተ ጋር ይረዳችኋል ማለት ነው ብልጥ መሆን አለባችሁ so እንዳልኳችሁ ክሎዝ ማይንድድ ከሆናችሁ ግን ያንን አታረጉም ታረቃላችሁ ያ ደግሞ እሷን አሁን እኔ ባርቃት እቺ ጥቁር ናት ምናምን ነገር ይሄኔ ምናምን ሚል በቃ ባይስ ኖርኝ ሳላቆም ቢሆን ማለት ነው ባይስ ኖርኝ እሷን አርቄ ነጮች ስርስር ብል ይሄ ሁሉ አላቅ ሜቢ እስከዛሬም እዛችሁ ላይ ሊሆን ይችላል ነበር ገባችሁ ስለዚህ እሷን ምንም አልጎዳትም ነበር እኔ ብርቃት ግን መጠጋቴ መተዋወቂ ቦንድ ማድረጌ እኔ ነው የጠቀመኝ so same thing in business okay business in launch ሳደርግ መጀመሪያ የሚያስቀው ነገር ምንድነው actually like ታርጌት ኦዲየንስ በያሰብኩት ነጮች ምናምን የሚገዙኝ ነበር የመሰለኝ ምክንያቱም ኢትዮጵያ ሆኜ like ሌዘር ፕሮዳክት ምናምን already ስራ ጀምሬ ነበር ካክስቴ ጋር so እዛ የምታዩት አብዛኛው ቱሪስትም ወይ ደግሞ ዲፕሎማት ሆኖ ከአሜሪካ ከዩሮፕ የሚመጣ ነጮች ናቸው አይደለ so usually you think በቃ ነጮች እንደዛ አይነት ነገር ይወዳሉ ምናምን ብላችሁ ስለምታስቡ ወይ ስላሰብኩ እኔ also የነገርኳችሁ አይነት ባይስ ስለነበረኝ በቃ ነጮችን በቃ እንደ ብር ያለው እነሱ ጋር ነው ምናምን ብዬ ስለማስብም ይመስለኛል ባይስድ so ታርጌት የሚመስሉኝ እነሱ ነበሩ ስለዚህ መሄደው ነጭ ሰፈር ነው ለመሸጥ ለማስተዋወቅ መሞክረው ሶሻል ሚዲያ ላይ ለነሱ በቃ like ማይንዴ ወደ እነሱ ነው የሚሄደው ማለት ነው ሳላቀው ባይስድ ስላለ አይምሮ ውስጥ ማለት ነውና በቃ ለብዙ ጊዜ እንዴ ለምንድነው ማይገዙኝ ምናምን እላለሁ ማለት ነው በቃ ግራ ገብቶኝ ነበር እንዴ
because again ታርጌት ኦዲየንስ እነሱ ስለመሰሉኝ ስለነበረና ሌላ ጥቁሮች ሊሆኑ ይችላሉ ምናምን የሚለው ጭራሽ በቃ ዘግቻለሁ አይምሮዬን ማለት ነው ወይ ደግሞ አይምሮዬ ዘግቶብኛል because of all the biases I had ከዛ ግን እዛ ላይ ራሴን ማስተማር ሲጀምር አሁን ቅድም ያወራውላችሁ አይነት ኦኬ እንደዚህ አይነት ባያስ አለኝ ማለት ነው you know maybe like ሳላቀው ንቀት ሊኖርብኝ ጥላቻ ሊኖርብኝ ወይ ደግሞ እነሱ like ብር እንደሌለ እነሱ ጋር ወይ ውድ የሆነ ነገር መግዛት እንደማይችሉ ምናምን already mind እያሰበ ሊሆን ይችላል የሚለውን ነገር ስነቃ ኦኬ እዛ ላይ መስራት አለብኝ so now አሁን biased ሳልሆን ቴስት ማድረግ አለብኝ ማርኬቱ ትክክለኛ ማርኬት የትኛው ነው የሚለውን ማንንም ኤክስክሉድ ሳላደርግ መስራት አለብኝ ማለት ነው የሚለውን ሳቅ ነው ከዛ ስሰራ ትክክለኛ ታርጌት ማርኬቴን ያገኘሁት which is mostly actually black women for me so እነዛ ኢቨንቶች ላይ መሄድ የጀመርኩት ከዛ በኋላ ነው ትክክል በቃ ቢዝነሴ በትክክለኛ መስመር መሄድ የጀመረልኝ ያንን ካወቅኩኝ በኋላ ነው እሱ ብቻ አይደለም ከእንደዛ አይነትም like ከጥቁር ሴቶች like business owners ጋር ኔትወርክ ማድረግ ጀመርኩኝ የተለያየ ግሩፖች ውስጥ መሳተፍ ጀመርኩኝ so እንደዛ ሳደርግ ከዚህ በፊት like ሌላ ቦታ ላይ ወይ ነጮች የሚበዙበት ቦታ ምናምን ኔትወርክ ካደረኩት በላይ 100 እጥፍ በጣም ብዙ ኢንፎርሜሽኖች ያገኘሁት እዛ ነው በጣም ብዙ ሰፖርት ያገኘሁት እዛ ነው በጣም ብዙ like ሪሶርሶች ያገኘሁት እዛ ነው ገባችሁ እና እስከ ዛሬ like still በቃ ክሎዝ የሆንን ብዙ ሰዎች አሉ በዛ ምክንያት የተዋወቅኳቸው በጣም ብዙ ሰፖርት የሚያደርጉኝ ሰፖርት ማድረጋቸው ማለት ነው so ያን ባይስ ራሴን ነቅቼ ኦኬ ይሄ ያለብኝ ማለት ነው ቢያውቄ ያንን ከራሴ ከአይምሮዬ ማጥፋቴ የጠቀመኝ እኔን ነው እንጂ እነሱን አይደለም እንደዛ ባልሆን እስከ ዛሬ ለነጮች ለመሸጥ እየሞከርኩኝ እንግራ እየገባኝ ወይ ቢዝነሱን ትቼው እቀር ነበር ማለት ነው ገባችሁ ግን ስለ ኦፕን ማይንድድ ስለመሆን ስለቻልኩኝ ራሴን ማስተካከል ስለቻልኩኝ ከዛ ደግሞ ወጥቼ ከነሱ ጋር መቀላቀልና መሳተፍ ስለቻልኩኝ በካሪየሬም ተጠቅሜያለሁ በቢዝነሴ ተጠቅሜያለሁ በሌላ መንገዶችም ተጠቅሜያለሁ ስለዚህ ይሄንን ቪዲዮ የሰራሁበት በቃ ዋናው ምክንያት ጠቅለልነሳ አደርገው ይሄ ነው እኔም እናንተ አዲስ የመጣችሁ ልትሆኑ ትችላላችሁ በቅርቡ ለመምጣት እያሰባችሁ ያላችሁ ሊሆን ይችላል ወይ ደግሞ እዚህ ከመጣችሁ 2-3 አመት ኖራችሁ maybe you're trying to figure out things አይደል I don't want you ይሄ በዚህ ነገር አይምሮአችሁ ተከድኖ ጥብብ ብላችሁ እንድትቀመጡ አልፈልግም ኦኬ ትልቅ ሀገር ነው ብዙ ሪሶርስ ያለበት ሀገር ነው ብዙ አይነት ኮሚኒቲዎች ያሉበት ሀገር ነውና እዛ ኮሚኒቲ ውስጥ ደግሞ ብትሳተፉ የምትጠቀሙት እናንተ ናችሁ ያንን ግን ጥቅም ማግኘት አትችሉም አይምሮአችሁ ዝግ እስከሆነ ድረስ እኔ አሁን ለነጮች መሸጥ ፈልግ ነበር ምናምን ስላችሁ አውቄው አይደለም like ነጮች እኮ በቃ በጣም ምናምን ብዬ አይደለም ግን ይሄ ሳላቀው በቃ የሆነ ብዙ የሰማሁት ያደኩበት ምናምን ነገር ባይስ ነው already አይምሮዬን ወደዛ እንዲያስብ ብቻ ያስገደደው የነበረው ማለት ነው so ነቅቼ መስራት ስችል ነው ከዛ ነገር ውስጥ መውጣት የቻልኩት so እናንተም like አስባችሁበት like ጥቁር ላጠሉት ይችላልላችሁ አስባችሁበት ራሳችሁን ላታርቁት ይችላልላችሁ ግን የነዚህ አይነት አስተሳሰብ ኖሯችሁ ከሆነ which most likely ብዙ አበሾች ያለብን አስተሳሰብ you know አውቀን ካልሰራንበት በስተቀር ማለት ነው ወይ ደግሞ እንደዚህ እየሰማችሁ ከሆነ ከተለያየ አሁን እንደ ከወቸው ኩድ አይነት ፖድካስትም ሊሆን ይችላል ወይ ደግሞ ሌላ ላይ በተለይ አሜሪካ ውስጥ ያሉ ላይ ኮንሰርቫቲቭ የሆኑ ላይክ አንዳንድ ቻናሎች ምናምን ካያችሁ ብዙ ጊዜ ጥቁሮችን በቃ ዝቅ የሚያደርግ ወይ ደግሞ ይሄ ሁሉ የሚፈጠረው ነገር ሁሉ የነሱ ጥፋት እንደሆነ የሚያደርግ በቃ ምንም ኮንቴክስት ሳይሰጥ ብዙ እንትኖች አሉና አበሾች ደግሞ ለዛ ፎል የማድረግ ቴንደንሲ አለን ሶ ከተለያየ ቦታ ይሄ ባይስ ሊኖራችሁ ይችላል ስለዚህ አንደኛ ራሳችሁን መርምሩ አለብኝ ወይ የሚል ሁለተኛ ደግሞ ራሳችሁ እንደዛ ስታገኙት ልክ እንደኔ አሁን ቢዝነስ ከፍታችሁ ለነጭ መሸጥ ምንም ማርኬት ሪሰርች ሳታደርጉ ምናምን just assume አድርጋችሁ ኦኬ ነጮች ነው ሊገዙ የሚችሉት ብላችሁ assume ማድረግ ስትጀምሩ ራሳችሁን ቆም ብላችሁ no ይሄ bias ነው so let me stop and think about this research ላድርግ there is nothing wrong ነጮች ከሆኑ እንትናችሁ ማርኬታችሁ ሲጀመር ማርኬት usually ወይ በካልቸር ወይ በሎኬሽን ምናምን አድርጉ እንጂ በሬስ ማድረግ የለባችሁም ግን again ሳታቁት ያ ባይስ ላይ ያስገድዳችሁ ይችላል እንደዛ እንድታረጉ ግን aware እንድትሆኑ ነው የምፈልገው be open minded as open minded as possible እዚህ ከመጣችሁ ደግሞ be open የተለያየ ኮሚኒቲ ውስጥ ለመግባት የተለያየ አይነት ሰዎች ለመተዋወቅ የተለያየ ግሩፕ ውስጥ ለመሳተፍ መሞከር አለባችሁ መጣር አለባችሁ ከዚህ ከኢትዮጵያው ኮሚኒቲ ወጣ ብላችሁ ከሌሎች ጋር ለመሳተፍ ማለት ነው so ይሄ ነው ሐሳቤ አይ ነው በጣም
የሆነ አርዝሜው ሊሆን ይችላል ወይ ደግሞ በደንብ በጣም ሰፊ ሀሳብ ነው አይደል ይሄ ትልቅ ብዙ ሂስትሪ ብዙ ኮንቴክስት ብዙ አይነት ሳይኮሎጂ ያለው ሀሳብ ነው ሶ በአጭሩ በአንድ ቪዲዮ ላይክ መሰብሰብ ሊከብድ ይችላል ወይ ደግሞ ማስረዳት ሊከብድ ይችላል ነገር ግን አንድ ነገር እንድትወስዱ የፈለኩት እንዳልኳችሁ just be open minded and ወጣ ብላችሁ ከብዙ ሰዎች ጋር መተዋወቅ ከብዙ ኮሚኒቲዎች ጋር መሳተፍን መልመድ አለባችሁ ያንን አክሽን መውሰድ አለባችሁ እዚህ ሀገር ስትኖሩ የሚለውን ሀሳብ ብቻ ከዚህ ቪዲዮ ላይ ከወሰዳችሁልኝ ዋናው ጎል እሱ ነው እሺ ሶ አብዛኞቻችሁ ኦኬ ከሱ ጋር እንደማትስማሚ ነው እንጂ ያንቺን ፖዚሽን አላሳወቅሽንም ብላችሁኛል የመጀመሪያው ቪዲዮ ላይ ሶ አሁን አስረዳችኋለሁ ማለት ነው ፖዚሽኔ ኦኬ ስለዚህ ፖዚሽኔ የመጀመሪያው white supremacy አለ African Americans በመጀመሪያ በጣም they're doing amazing okay especially for the amount of things they've faced historically until this day so በጣም ሀሪፍ እያደረጉ ነው ያሉት በህይወት ማለት ነው በትምህርት በምን ሌላ ቪዲዮ ስለዛ ሰራለሁ ስለዚህ ለምንድን ነው ይሄንን ዲስክሌመር መስጠት የፈለኩት ስታወሩ አንዳንዶቻችሁ በቃ ሁሉም ጥቁር አሜሪካዊ ድሃ የሆነ ሁሉም አሜሪካዊ የሆነ ጌዶ ውስጥ ሚኖር ምናምን አድርጋችሁ ነው ያወራችሁ ያላችሁትና እንደዛ አይደለም as a community ለምንድን ነው ለምሳሌ ከነጭ ኩል ወይ መሄድ ያልቻሉት የሚለው ነው እንጂ ከቨር እያደረኩኝ ያለሁት I'm not saying successful አይደሉም ምናምን እና ያንን ራሱ ማስተካከል መቻል አለባችሁ they're doing amazing okay ግን ደግሞ ከዛ በላይ ደግሞ ማድረግ ይገባቸው ነበር because ይሄ ሀገር የነሱ ነው እኩል ስቴክ ሆልደር ናቸው ለዚህ ሀገር ከነጭ ኩል መብት ሊኖራቸው ይገባል ከነጭ ኩል ፋይናንሻሊ በሁሉም ረገድ ኤክሰል ማድረግ መቻል አለባቸው ይሄ የሆነ ያልሆነው ለምንድን ነው ሚላውን ነው የኔ መከራከሪያ ነጥብ እንጂ they're doing amazing okay that is one second okay ለምንድን ነው ከዛ በዛ ልክ ደግሞ the whole community ኤክሰል ያደረገ ያልሆነው ሚላው ደግሞ እናንተ አሁን ስንፍና ነው ወይ ደግሞ ዲሱስ ነው እንደዚህ ነው ባህላቸው ነው I don't agree with that ማለት ነው ለምንድን ነው እኔ ደግሞ ያልኩ ያለሁት systemic racism by name ስለዚህ ኤቪደንስሽን ደግሞ አላሳየሽንም ላላችሁኝ this is my evidence አንደኛው ብዙ ኤግዛምፕል መስጠት ፈልጋለሁ እችላለሁኝ ግን ትንሽ ዋና አምላቸውን ኤግዛምፕሎች እሰጣለሁ እንዴት ዛሬ ላይ በሂስቶሪካሊ ብቻ ሳይሆን ዛሬ ላይ ሲስተሚክ ሬሲዝም አፌክት እንዴት እንደሚያደርግ ማለት ነው the black community መሪያው ፋይናንሻል ባሪየር ነው አይደለ ሶ ይሄ ትንሽ ሂስቶሪካል ኮንቴክስት ያስፈልገዋል because ከላይ የመጣ ነገር ነው ዝም ብሎ ኦቨርናይት አይደለም nothing happens in vacuum okay so ትንሽ historical background ልስጣችሁ ከዛ ደግሞ give me time and follow me okay ይሄ የድሮ ነው እንዳትሉ አሁን ደግሞ እንዴት ያ ነገር እንደቀጠለ አሳያችኋለሁ ማለት ነው so የመጀመሪያው እንግዲህ ጥቁር አሜሪካኖች ከአፍሪካ ካሉበት ቦታ you know kidnap ተደርገው ምን ተብለው ወደዚህ መተው ወደ 250 አመት ሙሉ በስሌቨሪ ቆይተዋል ኦኬ ያ ማለት ያለ ምንም ክፍያ በነፃ ሌበር ማለት ነው እቺና ሀገር ቢውልድ አድርገዋታል በነፃ ሌበር generations after generation so ያለ መሬት ያለ ሀብት ያለ ምንም ለልጆቻቸው የሚያስተላልፉት ነገር ሳይኖራቸው በነፃ ሲሰሩ ኖረው ከዛ ደግሞ ስሌቨሪ ሲያልቅ በቃ ሂዱ ፍሪ ናችሁ ተብለዋል ማለት ነው መሬት ተሰጣቸዋል ተብሎ ነበር አልተሰጣቸውም so ያለ ምንም ነገር በባዶ ቤት ነው ሂዱ የተባሉት ማለት ነው ከዛ ሲሄዱ አንደኛ ትምህርት እንዳይማሩ በዛን ሁሉ ዘመን ውስጥ ማንበብ እንኳን እንዳይችሉ ማንበብ ሲያነብ የተገኘ ስሌቭ ይቀጣል ይታሰራል እስከ መገደል ድረስ ይደርሳል ሶ ማንበብ እንዳይችሉ ምንም አይነት ኤጁኬሽን እንዳይኖራቸው ምንም አይነት ራሳቸውን ማስተዳደር የሚችሉበት ነገር መንገድ እንዳይኖራቸው ተደርገው ነው ያን ሁሉ ዘመን የኖሩት ከዛ በኋላ ደግሞ ስሌቨሪ ሲያልቅ ይሄንን ለማስተካከል ምንም አይነት ሪፓሬሽን ሳይሰጣቸው ነው የተለቀቁት ስለዚህ with no generational wealth with no land ነው ማለት ነው ላይፋቸውን የጀመሩት outside of slavery ከዛ ደግሞ slavery versus ደግሞ the white people white person ደግሞ በእነሱ በነፃ labor እየሰራ ምን ያለ ከአፍሪካም የሚዘርፉትን እያመጡ ምን ይያሉ ሀብት እየሰበሰቡ ከዛ ደግሞ ለልጆቻቸው ያሳለፉ ልጆቻቸውም ደግሞ ሞር እየጨመሩበት ያ ሁሉ ሀብት እየመጣ እዛው እነሱ ጋር ነው ስቴይ ያደረገው ማለት ነው for generations ስለዚህ that is where the difference happens ማለት ነው በሁለቱ መካከል ስለዚህ ነጮቹ የቆየ
ብር አላቸው ስቲል የትም ያልሄደባቸው ከዛ ደግሞ በነፃ ሲያገለግላቸው የነበረ ትንሽ እንኳን ራሳቸውን እንዲያስተዳድሩ መሬት አልሰጧቸውም ብር አልከፈሏቸውም በባዶ እጃቸው ነው የተላኩት ማለት ነው ስለዚህ ከዜሮ መጀመር ነበረባቸው እንደዛም ሆኖ ግን slavery ካለቀ በኋላ they're actually doing amazing because they're hard workers የእጅ በጣም ግብርና ያውቃሉ ብዙ ነገር ያውቃሉ so they were able to survive እና በደንብ grow ማድረግ ነገር ግን anything ኮሚኒቲያቸውን ለማሰባሰብ ለማሳደግ የሚያደርጉት ጥረት ሁሉ በዋይት ሱፐርማሲዎች እና በዋይት ጋንጎች basically destroy ሲደረግ ነው የኖረው since then ማለት ነው at least 150 ዓመት ሆኖታል slavery ካለቀ until very very recently like about 60 ዓመት በፊት like በ1960ዎቹ ነው አይደል civil right movement የነበረው so እስከዛ ጊዜ ድረስ KKK በሉት ብዙ ነገር ያደረጉባቸው ለምሳሌ ብላክ ዎል ስትሪት ብለው ፋይናንሻል ኢንስቲትዩሽንስ ክሬት ሲያደርጉ እሳት ያቃጠሉባቸው ትምህርት ቤት ከነጮች ጋር መሄድ አይችሉም ኦኬ ብለው የራሳቸውን ደግሞ የጥቁር ስኩል እና ኮሌጅ ክሬት ሲያደርጉ በራሳቸው ብር እንደገና እሱንም ያቃጠሉባቸው የተለያየ ኦርጋናይዜሽን ኮሚኒቲውን ኦርጋናይዝ የሚያደርግ ኦርጋናይዜሽን ሲፈጠር like the Black Panther እነሱን terrorizing ናቸው ኦርጋናይዜሽኖች ናቸው ትሬት ናቸው to the country ያሉ ሲያስሯቸው ሲገሏቸው ደግሞ በጣም በቅርብ ደግሞ የምናውቀው ነው ማልከም ኤክስ በሉት ማርቲን ሉተር ኪንግ በሉት አሳሲኔት ነው የተደረጉት so any leader ከኮሚኒቲያቸው የሚወጣ any organization ኮሚኒቲውን ፋይናንሻሊ ፖለቲካሊ ምንም ለኦርጋናይዝ ለማድረግ የሚሞክር ነገር ሁሉ በዋይት ሱፐርማሲስት and also በመንግስትም ደረጃ በቃ እንዲሞት ተደርጓል ማለት ነው ለዛ ነው ኮሚኒቲው መንሰራራት እስከማይችል ድረስ በቃ እየተከተሉ ሲቀጠቅጡት የነበረው ማለት ነው እና አንዳንዶቻችሁ ኮሜንት ላይ 400 ዓመት በፊት ሀፕን ያደረገ ድር የምትሉት ነገር አለ that is very false አንደኛ slavery ራሱ 150 ዓመት ብቻ ነው ካለፈ which means አያቶቻችን እዚህ ቢሆኑ ወይ ቅድመ አያቶቻችን አይተውት ነበር የሚያልፉት ማለት ነው በጣም ሩቅም ታሪክም አይደለም ከዛ ሲቀጥል ደግሞ slavery አለቀ ማለት ሁሉ ዲስክሪሚኔሽን አልቆ ነበር ማለት አይደለም ጂም ክሮ ምን እንደሱ አይነት ሌጅስሌሽኖች የነበሩት ከ60 ዓመት በፊት ነው የቆሙት ከዛ በኋላም የቀጠሉ በጣም ብዙ በተለይ በፋይናንሻል ደረጃ የጥቁር ኮሚኒቲ ራሱን ማሳደግ እንዳይችል የሚደረጉ በጣም ብዙ ነገሮች ነበሩና ለምሳሌ አንደኛው ሬድ ላይኒንግ ነው in real estate ሬድ ላይኒንግ ማለት ጥቁሮች ሎን እንዳያገኙ ኳሊፋይድ ራሱ ቢሆኑ ስራ ቢኖራቸው ጥሩ ክሬዲት ቢኖራቸውም ሎን እንዳያገኙ ሎን ካገኙም ደግሞ ደና ሰፈር ሄደው ቫልዩ የቤት ቫልዩ ሃይ የሆነ ቫልዩ ቶሎ የሚያድግ ሰፈር ሄደው መግዛት እንዳይችሉ ብላክ እየተደረጉ ማለት ነው በጣም በቅርብ ነው እሱ ራሱ against that legislation የወጣው እንጂ እስከ ቅርብ ጊዜ እንደዛ የሚያደርጉ ባንኮች ምንም አይደረጉም ነበር ብዙ ሰዎችም እንደዛ አድርገዋል ለዛ ነው በጣም ብዙ ጥቁሮች አንድ ሰፈር ብቻ even ብር ቢኖራቸው ራሱ ከአንድ ሰፈር ውጪ መውጣትና ደና ቦታ ሄደው እንኳን መግዛት እንዳይችሉ የሆኑት ማለት ነው ስለዚህ እሱ ብቻም ሳይሆን እንዳልኳቸው ለምሳሌ እንዳይማሩ which is education is key በኋላ መጣበታለሁ ትምህርት እስከ ቅርብ ጊዜ በጣም ወይ ባንድ ነበረ ወይ ደግሞ እንደዚህ ትላልቅ የምንላቸው ኤጁኬሽን ሲስተሞች ኢንስቲትዩሽኖች ውስጥ ገብተው መማር አይችሉም ነበር ዋይት ብቻ ስለሆኑ ማለት ነው ስለዚህ በጣም ብዙ ፋይናንሻሊ እንዳያድጉ እንዳይሻሻሉ የተደረገባቸው በመንግስትም ደረጃ ከዛ ደግሞ እንደዚህ በዋይት ጋንጎች በምኖች የደረሰባቸው በጣም ብዙ ነገር አለ ማለት ነው ስለዚህ this is key አንደኛ ፋይናንሻል ችግር ማለት ነው እንደገና ሬድ ላይኒንግ so ያ ሁሉ generational wealth እንዳይኖራቸው ወላጆች ለልጆቻቸው ሳልፈው መስጠት የሚችሉት ብር እንዳይኖራቸው ከዛ ደግሞ every generation ከዜሮ ስክራች እንዲጀምር የሆነው versus white ወይ ሌላው የምትሉት ዘር ሁሉ ከእናትና አባቱ ቤት ሲረከብ ቤቱን እንኳን ባያገኘው ቤቱን አስይዞ ቤተሰብ እየተበደረ ልጆቹን ደና ትምህርት ቤት ሲልክ ምን ሲል ጥቁር ኮሚኒቲ ግን ከዛ ሁሉ ውስጥ ተገልሎ እንዲቆይ ነው የተደረገው ማለት ነው ስለዚህ ይሄም ጀነሬሽን ከዜሮ መጀመር ያለበት ለዛ ነው እንደዛም ሆኖ ግን they're doing amazing again okay I want to reiterate that so አንደኛው ይሄ ሁሉ ፋይናንሻል ኢሹ ነው ማለት ነው ምንም አይነት ብር እንዳይኖራቸው በፋይናንስ እንዳይሄዱ ማለት ነው ሁለተኛው is educational system okay educational system I think ሁላችንም we can agree on education is very key በተለይ አሜሪካ ውስጥ
አንድ ሰው በጣም ራሱን ማሻሻል ከፈለገ በተለይ ብር ምን ሀብት ከእናትና አባቱ ማይጠብቅ ሰው የሌለው ሰው ራሱን ሊያሻሽልበት የሚችለው ሌላው መንገድ ምንድነው? ትምህርት ነው። ግን እነሱም እንዳልኳቸው ከበፊትም ጀምሮ አንደኛ ከትምህርት ቤት ባን ተደርገው ከዛ ትምህርት ደግሞ ሲፈቀድላቸው ደና ከሚባሉ ኢንስቲትዩሽኖች ሁሉ ተገለው ከዛ ደግሞ ጥቁር ደግሞ ብለው ክሬት ሲያደርጉ እንደገና በጣም ኢንቲሚዴትድ እየተደረጉ አንዳንዶች ሊንች እየተደረጉ ትምህርት ቤታቸው እየተቃጠለ ነው። በቃ ትምህርት የሚባል ነገር ኮሚኒቲው ወደ ትምህርት እንዳይገባ የተደረገው ማለት ነው እስካሁን ድረስ። ከዛ ደግሞ ፋስት ፎርዋርድ አሁን ላይ ደግሞ ሀፕን እያደረገ ያለው ሀው ትምህርት ቤቶች እንዴት ነው ፈንድ የሚደረጉት ነው። አሜሪካ ውስጥ ትልቅ ፕሮብለም ትምህርት ቤቶች ፈንድ የሚደረጉት በካውንቲው ነው አይደለ? ሶ ጁሪስዲክሽኑ ከሚሰበስበው ታክስ ነው ከፕሮፐርቲ ታክስ። ስለዚህ ፕሮፐርቲ ታክስ ደግሞ በቤቱ ቫልዩ መሰረት ነው ታክስ የሚደርስባችሁ ማለት ነው። ሶ ቤታችሁ ሰፈራችሁ ሎወር ቫልዩ ያላቸው ቤቶች ሰፈር ከሆነ የሚሰበሰበው ታክስም ትንሽ ነው ማለት ነው። ሶ ከዛ ትንሽ ታክስ ውስጥ ካውንቲው ከዛ ደግሞ ያንን ለትምህርት ቤት ፈንድ ማድረግ አለበት። ሌላም ሰፈር ውስጥ ያንን አካባቢ ለማስተዳደርም ለሚያስፈልገው ነገር ሁሉ መጠቀም መቻል አለበት። ስለዚህ ምንድነው የሚያደርገው? ድሃ የሆነ ሰፈር በጣም ኳሊቲ የሌለው ትምህርት ነው የሚያገኘው። ሀብታም የሆነ ሰፈር ደግሞ ኦልሬዲ ሀብታም የሆነ ሰፈር ደግሞ በጣም ኳሊቲ ያለው ትምህርት ያገኛል ማለት ነው። ስለዚህ ድሃው ድሃ እየሆነ ይቀጥላል፣ ሀብታሙ ደግሞ ሀብታም እየሆነ ይቀጥላል። that is the system። ስለዚህ እንዳልኳችሁ ቅድም በነገርኳችሁ ፋይናንሻል ችግሮች ምክንያት አብዛኛው ጥቁር የሚበዛበት ሰፈር ቫልዩ የወረደ ነው የቤቶቹ ቫልዩ። ስለዚህ የሚሰበሰበው ታክስም በጣም የወረደ ነው። ስለዚህ ያቺን ነው አበቃቅተው ለትምህርት ቤት ፈንድ የሚያደርጉት። ስለዚህ ትምህርት ቤቶቻቸው በቂ አስተማሪዎች የሏቸውም፣ ኳሊፋይድ የሆኑ አስተማሪዎቹ በደንብ አይከፈላቸውም በጀት ስለሌለ። ስለዚህ አስተማሪዎቹም በሞራል ልጆቹን አያስተምሩም። የተለያዩ ሌላው የነጮች ትምህርት ቤቶች ያላቸው አፍተር ስኩል ፕሮግራሞች፣ የተለያዩ ታለንት ፕሮግራሞች፣ ቱቶሪያል ሰፖርቶች ምንም የላቸውም። ስለዚህ እነዚህ ልጆች ቤዚክሊ ጀስት ተማርን ለማለት ነው እንጂ የሚሄዱት ምንም አይነት ኳሊቲ የሆነ ትምህርት አያገኙም ማለት ነው። ስለዚህ አንዳንድ ቦታ to the point where like 6ኛ ምናምን ክፍል ደርሰው በደንብ ማንበብ እስከማይችሉ ድረስ ማለት ነው። that's how bad የትምህርት ቤቱ ኳሊቲ is ማለት ነው። ስለዚህ እነዚህ ልጆች ከልጅነት ጀምሮ እነዚህ ሰፖርት ሳያገኙ ማይረባ ትምህርት ሲማሩ ምንድነው እያሰቡ የሚሄዱት? ኤቨንቹሊ አይገባንም ብለው ነው የሚያስቡት። ምክንያቱም በደንብ ካልተማራችሁ ኦብቪየስሊ ከባድ ነው የሚሆንባችሁ። ከባድ እየሆነባችሁ በመጣ ቁጥር ኦኬ ትምህርት ለኔ አይደለም፣ ስለዚህ ምንድነው ሌላ ኦፕሽን ብላችሁ ወደ ሌላ ነገር መሄዳችሁ አይቀርም። ስለዚህ ይሄ ነው ሀፕን የሚያደርገው እነሱ ጋር። ነጩ ጋር ትምህርት የማይገባው ወይ ደግሞ ትንሽ የሚቸገር ልጅ ምንድነው ስፔሻል ኤድ የሆነ ትምህርት አላላቸው ለነሱ፣ ስፔሻል ኒድ ላላቸው አፍተር ስኩል ፕሮግራም አላቸው፣ ቲዩቶሪያል አላቸው፣ በጣም ብዙ ሰፖርት አላቸው። እነዚህ ጥቁሮቹ ጋር ግን ምንድነው ዋናውን ትምህርት ራሱ በደንብ አይማሩም እንኳን ይሁሉ ሰፖርት ሊኖራቸው ማለት ነው። ስለዚህ ድራፕ አውት ይበዛል። ቢካዝ አጌን ተስፋ አያዩም እዛ ትምህርት ውስጥ እየገባቸውም አይደለም፣ በደንብ እየተማሩም አይደለም። ሰው ተስፋ ስለሌለው ኦኬ ምን ላድርግ ወይ አቁመው ስራ መስራት ይጀምራሉ። ሌላኛው ደግሞ ቤተሰብን ማገዝ መቻል አለባቸው። ከዚህ ቤተሰቦቻቸውም በድህነት ውስጥ ነው ያሉት። ስለዚህ በተለይ ወንዶች they're going to feel pressured to support their family። ስለዚህ በመሃል አቁመው ወይ ማክዶናልድን በለው ተቀጥሮ ይሰራሉ። አንዳንዶች ደግሞ ወደ ድረግ መሸጥ ምን ውስጥ ራሱ የሚጋለጡት ከዚህ የተነሳ ነው። ስለዚህ ይሄ ነው አንደኛው እነሱ አሁን ለምሳሌ ኮምፕሌን ሲያደርጉ ስለ ሲስተሙ፣ ስለዚህ ሲስተም ነው ኮምፕሌን እያደረጉ ያሉት። በደንብ ትምህርት ቤቶች ፈንድ መደረግ መቻል አለባቸው። በተለይ እንደዚህ ሎ ኢንካም የሆኑ ሰፈሮች ያሉ ትምህርት ቤቶች ሚል ፋይት ነው ያላቸው። እስካሁን ድረስ ይሄ እንትን ሊሻሻል አልቻለም። ቢካዝ አጌን ዋይት ሱፕሪማሲ ኤንድ ፓወር ላይ ያለው ማን ነው የሚለው ነው ማለት ነው። ስለዚህ ፋይት እያደረጉ ያሉበት እንትን አንዱ ይሄ ነው። ሌላኛው ቶሎ ልስጣችሁ። ሌላኛው ለምሳሌ ሜዲካል ነው። ሜዲካል ውስጥ አሜሪካ ውስጥ ይሄን የሚያህል ሀገር ስንት ቴክኖሎጂ ያፈራ ሀገር ውስጥ ጥቁር ሴቶች ሞርታሊቲ ሬት ሲወልዱ የሚሞቱ ጥቁር ሴቶች ዲስፕሮፖርሽናሊ ሃይ ነው ከሌላ ዘሮች ማለት ነው። ይሄ ደግሞ አጌን ከሂስቶሪካሊ የሚመጣ ነገር ነው። ላይክ ሂስትሪ ሩቅ ነው ስትሉ ምንም አፌክት አያደርግም ማለት አይደለም። and this is how you see during slavery ጥቁር ሴቶች ወይ ጥቁር ሰዎች እንዳለ ህመም አይሰማቸውም የሚባል ሜት ነበረ። ለዛ ሲባል ቫክሲን ይሞከርባቸው ነበር፣ የተለያየ መድኃኒት፣ የተለያየ ምርመራ ኢቭን ዊዛውት አነስቴዥያ እንደዛው
ኦፕሬሽን እየተደረጉ ምን እያሉ ይመረመሩባቸው ነበር። ስለዚህ ያ ነገር ሜዲካል ማይንድ ሴት ውስጥ በጣም ቆይቷል። ስለዚህ አሁንም ቢሆን ጥቁር ሴቶች ሆስፒታል ሲሄዱ ትክክለኛ ኬር አይሰጣቸውም፣ በሃይ ሬት ነው የሚሞቱት። ይሄ ራሱ ነገ ጥቁሮችን ብቻ ሳይሆን ይሄ ባይ ዘ ወይ እኛንም ይመለከተናል፣ እኔም ቤት። ስለዚህ ይሄ እያንዳንዳችን በጣም አደጋ ላይ የሚጥል አይነት ነገርና እኛም ራሱ ፋይት ልናደርገው የሚገባ ነገር ነው ማለት ነው። ስለዚህ ጥቁር ሰዎች ሆስፒታል ሲሄዱ አንደኛ አይታመኑም። እንደዚህ ታመምኩ እንደዚህ ሲል ስቴሪዮታይፑ ስላለ ለዘመናት የተደረገ አንደኛ ህመም አይሰማቸው የሚለው ስቴሪዮታይፕ ስላለ፣ ሁለተኛ ገና ለገና መድኃኒት ምን ቢጠይቁ ሱሰኛ ናቸው ምን የሚባለው ስቴሪዮታይፕ ስላለ they don't take them seriously, they don't feel their pain፣ አያዝኑልንም። ኦኬ እኛንም ጨምሮ ጥቁር ስለሆነን ማለት ነው እኛም። ስለዚህ ይሄ ሁሉ ሜዲካል ውስጥ በደንብ ሪሰርች የተሰራ ነገር ነው። ዳታ አለ፣ ገብታችሁ ማየት ትችላላችሁ ጥያቄ ካላችሁ ማለት ነው። እና ኢቨን ኮሜንት ላይ ራሱ በጣም ብዙ ላይክ ነርሶች ኮሜንት እያደረጉ ነበረ ሜዲካል ውስጥ ያለው ችግር ማለት ነው። I have doctor friends። ይሄ በደንብ ዌል የታወቀ ነገር እና ፋይት እየተደረገ ያለ ነገር ነው፣ ግን ስቲል ያለ ነገር ነው። ስለዚህ ሂስቶሪክሊ የሆነ ነገር ሀፕን አድርጎ ነበረ ስንል እዛ ጋር ዝግት ብሎ በሩ ተዘግቶ ሌላ ቻፕተር አይደለም የሚከፈተው። ይሄ ሁሉ የተሰራው ነገር ስቲል አፌክት ያደርገዋል፣ የሰውን ማይንድ ሴት አፌክት ያደርገዋል፣ ኮንዲሽኑን አፌክት ያደርገዋል። እና ሌላ ደግሞ ይሄ ላይክ ሜዲካል ሪሰርች ምናምን ባያስ ውስጥ ሳንገባ ነው፣ እሱ ራሱን የቻለ ረጅም ቲንግ ነው፣ ግን that is another big issue። ሌላው ደግሞ ለምሳሌ ጆብ ዲስክሪሚኔሽን። ኦኬ እንደውም ስተዲ ተሰርቶ ነበር in 2003 up to 2005 you can find it google ካደረጋችሁት about labor discrimination issues ማለት ነው in America። so ምንድን ነበር ስተዲው የተደረገው? የተለያዩ ፎከስ እንትኖች ግሩፖች አድርገው እነዛ ያጠኑት ሰዎች ነጭና ጥቁር እያደረጉ አንድ አይነት ሬዙሜ ሰጥተዋቸው፣ ግን ደግሞ ነጩ ክሪሚናል ሂስትሪ ያለው ሶ አሜሪካ ውስጥ እንግዲህ እንደምታውቁት ክሪሚናል ሂስትሪ ያለ ማለት በጣም ስራ ለማግኘት በጣም ነው የምትቸገረው። የስራ የማግኘት እድልን በጣም ነው የሚያወርደው። ስለዚህ ምንድነው ያደረጉት? ለነጩ ክሪሚናል ሬከርድ አሳይን አደረጉለት፣ ጥቁሩ ክሊን ሬከርድ ነው ያለው። ሬዙሜያቸው ሴም ነው የሰሩት ኢንትሪ ሌቨል ጃብ ነው ይሄ። ግን ኦል ሬዙሜያቸው፣ ፕሮፋይላቸው፣ ኤጁኬሽን ሌቭላቸው ሁሉ ነገር ሴም ሆኖ የተለያየ ካምፕኒ አፕላይ እንዲያደርጉ ተደረገ ማለት ነው። ማይንድ ዩ ነጮቹ ሁሉም ነጮች with criminal records were more likely to get an interview than the black person። ገባችሁ ብለው ክሪሚናል ሬከርድ ያለው ነጭ ሞር የስራ እድል አገኘ እና ኢንተርቪው የመጠራት እድል አገኘ ከጥቁሩ በላይ፣ ንጹህ ሪከርድ ካለው ጥቁር በላይ ማለት ነው። so this is one of many research የተሰራው job place discrimination ላይ ማለት ነው። ለዛ ነው ኮርፖሬት ስራ የምትሰሩ ሰዎች ታውቃላችሁ በጣም አንታይ ዲስክሪሚኔሽን ምን ትሬኒንግ የሚሰጣችሁ ቢካዝ ፒፕል ይሄ ሁሉ ስቴሪዮታይፕ የሚሰሙት ውጪ ቅድም የመጀመሪያ ቪዲዮ ላይም ያልኩት ይህንን ቪዲዮ ለመስራት ያሰብኩበት ምክንያት ምንድነው እንደዚህ የምናሰራጨው እነሱ ሱሰኛ ናቸው እነሱ እንደዚህ ናቸው የምንላቸው ነገሮች የሰው ማይንድ ውስጥ ገብቶ ባይስድ ያደርገናል ስቴሪዮታይፕ ክሬት ያደርግና ባይስድ ያደርገናል ከዛ ዴይ ቱ ዴይም ሆነ በስራም ሆነ በሌላም ነገር የምናደርጋቸው ዲሲዥኖች በዛ እንዲበላሹ ያደርጋልና የሰው ህይወት ልንጎዳ እንችላለን የራሳችንም ልንጎዳ እንችላለን because again we're part of that community okay ስለዚህ ሰው even though ያ ካምፓኒ ጥቁር እንዳታዙ ሚል ሎ የለውም obviously እነዛ ካምፓኒዎች ማለት ነው ግን ያንን ሬዝሜ ሪቪው የሚያደርገው ሰው is biased you know ያ bias አለው so ጥቁር ሰው ሲያይ ክሪሚናል ሬከርዱ ራሱ ባዶ ቢሆን ስቲል ያንን ጥቁር ሰው እንደ ኢንዲቪጁዋል አይቶ ኦኬ ኢምፕሬሲቭ ሬዝሜ አለው ብሎ ሳይሆን የሚያየው እንደ ጥቁር ነው የሚያየው ስለዚህ ይሄ ሁሉ በቃ እስከ ለዘመናት ሲነገር የነበረው ስቴሪዮታይፕ ያ ነው የሚመጣበት አይምሮ ስለዚህ even though ሬዝሜው ወይ ደግሞ ባክግራውንድ ሪከርዱ ክሊን እንኳን ቢሆንም ስቲል ለሱ ግን ወንጀለኛ ነው ብሎ ነው የሚያስበው ለሱ ግን ሱሰኛ ነው ብሎ ነው የሚያስበው ነጩ ደግሞ ክሊርሊ ባክግራውንዱ ክሪሚናል ነው እያለ ግን ደግሞ ነጭ ስለሆነ ብቻ ማይንዱ አይ በቃ ኳሊፋይድ ነው ብሎ ነው የሚያስበው ገባችሁ ስለዚህ that is what we call systemic racism ከዛ ደግሞ
yes ይሄ ሁሉም ሰው ሊኖረው ይችላል እንደ ሀበሻ እናንተም እንደዚህ አይነት አስተሳሰብ ካላችሁና ራሳችሁን ኤጁኬት አድርጋችሁ ካለው ካልቀየራችሁ consciously እናንተም እንደዚህ አይነት ባይስ ይኖራችኋል ነገ ሃይሪንግ ማኔጀር ብትሆኑ የጥቁር ስም ስታዩ more likely አይ ብላችሁ ነው የምታልፉት versus የነጭ ሰው ስታዩ ደግሞ automatically በቃ qualified ነው ብላችሁ ነው የምታስቡት again because of media በሉት ምን በተሰራው ስራ ምክንያት ማለት ነው ስለዚህ ይሄን ነው systemic racism የምንለው ማለት ነው እና ደግሞ ሁሉም ሰው biased አለው yes አንዳንዶቻችሁ ስታነሱ የነበረው ሁሉም ሰው biased አለው ለምሳሌ ጥቁር ሆነ against ነጮች biased ሊኖርክ ይችላል አበሻ ሆነ against another group of people biased ሊኖር ይችላል ለየት የሚያደርገው white supremacy is because ሲስተሚክ ሬሲዝም ምንለው ሲስተሙ እጃቸው ላይ ስላለ ነው ፓወር ስላላቸው ነው የተለያየ መንግስት ሌጂስሌሽን በሉት የተለያዩ ትላልቅ ኦርጋናይዜሽኖች ውስጥ በሉት ስራ መቅጠር ውስጥ በሉት ምን በሉት ሞር ፓወር ያላቸው እነሱ ናቸው ስለዚህ they have the power to act on that bias እና የብዙ ሰዎችን ህይወት የማበላሸት አቅም አላቸውም እያደረጉትም ነው ስለዚህ እነዚህ በጣም ትንሽ ምሳሌዎች ናቸው ሌላ በጣም ብዙ ለምሳሌ ማስ ኢንካርሰሬሽንን ብታዩ ኔትፍሊክስ ላይ I think 13 amendment ነው ለሚባል ዶክመንተሪ አለ 13 ብላችሁ ከጻፋችሁ ታገኙ ትችላላችሁ watch that for example እንዴት የፕሪዝን ኢንዱስትሪ ኮምፕሌክስ ሆም ብሎ የጥቁሩን ኮሚኒቲ በቃ አብዛኛው ወንዶቻቸው ወደ እስር ቤት እንዲሄዱ እንዳደረገ which is single parenthoodን በጣም የጨመረው ምክንያት አሁን ምናያቸው በጣም ብዙ ፕሮብሌሞች ግን ችግራችሁ ምንድነው አንዳንዶቻቸው ባለፈው ላይቭ ላይ ጥቁር ውስጥ ያለው እንትን single parenthood ነው ትላላችሁ ግን okay single parenthoodን ምን ፈጠረው ስትባሉ you're not willing to research on that እና accept ለማድረግ ማለት ነው ስለዚህ እናንተ ፍሩቶቹን ነው ይሄው እንደዚህ ነው ያላችሁ ነው እኛ ደግሞ ወይኔና የኔ ፖዚሽን ያላችሁ ሰዎች ደግሞ ያላችሁ ያሉት ምንድነው ይሄ ፍሩት ዝም ብሎ ዛሬ አይደለም የተንጠለጠለው ስራ አለው የመጣበት ምክንያት አለ እሱ ምንድነው እሱን ይዩትና ያ ከስሩ መነቀል መቻል አለበት the black community ለዛ ነው they're going to continue to fight yes ከበፊት የተሻለ ነገር አለ ወይ አለ ግን ሙሉ ለሙሉ ተሻሽሏል ወይ አልተሻሻለም ስለዚህ እስከሚሻሻል they're going to fight ሲያደርጉ ደግሞ እናንተ ቪክቲም ሜንታሊቲ ምናምን ያላችኋቸው ነው it's not okay accept አድርገው መኖር የለባቸውም because still affect የሚያደርጋቸው ነገር ነው እኛንም በጣም affect የሚያደርገን ነገር ነው by the way ይሄን ደግሞ ሌላ ጊዜ ያነሳዋለሁ ይሄ አበሾች ጥቁሮችን ስናስብ እነሱ ብለን የምናስበው ነገር እኛን እንደማይነካን ነገር that's a big topic as well I think I want to talk about that next but I think this was good enough reasons to show you guys አንደኛ historically happen ያደረጉ ነገሮች just history ላይ የሚቀሩ አይደሉም እስከዛሬ affect ያደርጋሉ የዛሬንም ህይወት ሚለውን ከዛ ደግሞ አሁንም እንዴት ነው ይሄ ነገር እየተፈጠረ ያለው ሚለውን ያሳያዋችሁ ይመስለኛል ሌላ ኤቪደንስ ካላችሁ let me know ወይ ደግሞ more expand እናደርግበት የምትፈልጉት ነገር ካለ let me know በጣም አመሰግናለሁ እስከመጨረሻው ላያችሁት ሁሉ thank you በሌላ ቪዲዮዎችም እንግዲህ እመለሳለሁ don't forget to subscribe like ማድረግ እንዳትረሱ share ማድረግ እንዳትረሱ ሐሳባችሁን ደግሞ ኮሜንት ላይ ድራፕ አድርጉልኝ እንደምታውቁት አዲስ ቻናል ነው so ገና still እየተማርኩ ነው how these things work so ያላችሁን any feedback comment ላይ ድራፕ አድርጉልኝ thank you በጣም እስከሚቀጥለው ቪዲዮ bye